ኤደን ደወለችልህ? አልደወለችም። ላንተ ትደውላለች እንዴ? አይ ዛሬ እንኳን አልደወለችልኝ። ካሌብ፣ እኔ ኤዱ ሚስቴ እንድትሆን እፈልጋለሁ። መቼስ አግብተህ እዚህ ቤት ልታመጣት አላሰብክም አይደል? ቁም ነገር እኮ ነው ማወራው። መች ቀለድኩኝ? እኔ በእሷ ቀልድ አላውቅም። አይ አሪፍ ነው። ልጅቷ ግን የሚቀለድባት ልጅ አይደለችም። በቅርቡ ሚስቴ ትሆናለች። ጥሩ ነው፣ አግባት። ግን አንተ እዚህ መጎለት ምንም አይሰራም። ወጥተህ ተፍተፍ ማለት አለብን። ቆይ አንተ ተንተፋትፈ ምን አመጣ? ያመጣሁትን ብርማ ድርሻዋ መስሏት ልትበላ ነበር። ግን ድርሻዋ 5,000 ብር ብቻ ነው። ሚስትህን ግን በዚህ ልክ መበደል ልክ ነው ብለህ ታስባለህ? በደል? እኔ በድያት? አዎ አንተ። እንግዲህ እንዳየሁ ነው። ቢሳካላችሁ ኖሮ እኮ ቤቱን ወስዳችሁኝ ያልጥሉን ነበር። እኔ እዚህ ሀሳብ ውስጥ የለሁበት። ደግ ለመሆን አትሞክር። አሁን እኔ ላወራ የፈለግኩት ምንም እንዳታወራኝ እኔ አልፈልግም። መስማት ግን ትችላለህ። እኔ ኤደንን እወዳታለሁ። አንተ እንድታክልኝ ነው የምፈልገው። እኔ በአቅም ነው አውቃለሁ። ይልቅ አንተ ቲና ሁሉንም ነገር ከአቅሟ በላይ እየሆነባት ካሌብንም እንደማልፈታው ለአባባ ስትነግረው ነበረ። አባባም እሱ የሁለታችሁ ጉዳይ ነው፣ ዋናው ነገር ይቅር ይልሻል ወይስ ይቅር አለማለቱ ነው እያለ ሲጠይቃትም ነበረ። ካሌብ ይቅርታም እንደሚያደርግልኝ እኔ ሁሉም ነገር አስተካክላለሁ። አሁን ላይ ግን የምፈልገው የአንተ እርዳታ ነው ትላለች። ካሌብ አባትም ይህንን ነገር ምንድን ነው ከኔ የምትፈልጊው እያላትም እኔ ምንም ልረዳሽ የማልችል ሰው ነኝ። ስለዚህ ሁለታችሁ እኔ የምፈልገው ታረቃችሁም ከሆነ ቶሎ ብላችሁ ከዚህ ቤት እንድትወጡልኝ ነው ይላታል። በዚህን ጊዜ ስትሰማ ቲናም ይህንን ቤት ትቼ በጭራሽ አልወጣም ትላለች። አባባም ለምንድን ነው የማትወጪው? ይሄ እኮ የኔ ቤት ነው እያላትም አዎ ግን ይህንን ቤት ለእኔ በጣም ብዙ ትውስታዎች አሉበት፣ ስለዚህ ቤቱን ትቼ የትም አልሄድም እያለች አባባንም እውነቱን ትጋፈጣለች። የካሌብ አባት ግን አሁን ላይ ሁሉም ነገር በቀስታ እያደረገ የሚገኝ ሁለቱም ከቤቱ እንዲወጡለት ቢፈልግም ግን ደግሞ አንድ አማራጭና ይህንን ነገር ከቤት ከወጡ ሁለቱም በጣም ክፋት ነገር እንደሚሰሩ ስለሚያውቅ የበለጠ ደግሞ ካሌብንም እሱን እንዳይጎዱት አሁን ላይ አስጠግቷቸው ይገኛል። ግን ደግሞ ቲና አሁንም አላረፈችም። ትሁትን እየወጣች እየገባች በጣም ታስጨንቃታለች። አንቺ ግን ይህንን ነገር ከዚህ ቤት ካሌብን አገኛለሁ ብለሽ ነው ወይ እንደዚህ የምታሽቃብጭው እያለች በጣም ጭንቀት ውስጥ እያስገባቻት ትገኛለች። ትሁትም ምንም ነገር የማያንሳት ቢሆንም አሁን ላይ ግን ሁሉም መልስ እየመለሰችላት እኔ አንቺ አይደለሁም፣ ግን ከዚህ ቤት እስካሁን ድረስ ጥገኛ ሆነሽ መቀመጥሽ ላንቺ አያስጠላሽም ወይ እያለች እንድትበሽቅ ታደርጋታለች። ዳኒም ኤዱ ስለ ጠፋችበት ደጋግሞ ስልክን ቢደውል ሊያገኛት አልቻለም። አንድ ጊዜ ስልክ ታነሳለትና ኤዱ የት ነሽ? በጣም ናፍቀሽኛል እያላትም ነበረ። እንዴት ነህ ትለዋለች። ኮስተር ብላ ስላዋራችው ምንድነው ኤዱ ሰፈር መጥቼ ነበረ የለሽም ይላታል። እኔ የለሁም ከሰፈር ቤት ቀይራለሁ ስትለው ዳኒም በጣም ይደነግጥና ቶሎ ብሎ ወደነ ካሌብ ቤት ይመጣል። ካሌብም እነ ካሌብ ጋር በመጣ ጊዜ ሁሌም ይህንን እውነት የምታውቀው ቲና በመሆኗም ቲና ላይም እጁን ይሰነዝራል። ቲናን እንቅ አድርጎ ትሁትን እንቅ አድርጎ ኩሽና ይደርስና ትሁትም እንቅ አድርጎ ይዛታል። ምንድን ነው የምታደርገው እያለች አንቺ ይህንን እውነት የምታውቂው አንቺ ነሽ፣ አንቺ ለኤዱ ምን ብለሻታል ብሎ ይጠይቃታል። ምን እያልክ ነው አልገባኝም እያለች ቢላዋም አንስታ እንዳትጠገኝ አጠገቤ ትለዋለች። በዚህን ጊዜ ዳኒም ተረጋጊ፣ እኔ ምንም ላደርግ አይደለም፣ ግን በጣም ይቅርታ አድርጌልኝና እኔ አሁን ላይ ኤዱም ጠፍታብኛለች፣ ጭራሽ ብላም ቤት ቀይራለሁ ትለኛለች ይላታል። በዚህን ጊዜ ትሁትም እና እኔ ምን አገባኝ የእናንተ ጉዳይ የኔ ጉዳይ ነው ወይ ስትለውም አንቺ ብቻ ነሽ ይህንን እውነት ልታውቂ የምትችዩ፣ እዚህ ቤት ስለምታበዛ ይህንን ነገር አንቺ ነግረሻት ከሆነ ብዬ ነው ብሎም ይላታል። ግን ደግሞ ይህንን ነገር እኔ አላደረኩትንም፣ አሁን ክፍሉን ለቀህ ውጣለኝ ትለዋለች። ዳኒም በዚህን ጊዜ ተበሳጭቶ ይሄድና ሳሎን ላይ ይቀመጣል። በጣም ሀሳብ ውስጥ ገብቶ ከዳኒና ከካሌብም ጋር ይፋጠጣሉ። ምን ሆነህ ነው ብሎ ይጠይቀዋል። አይ ምንም አልሆንኩም ብሎ ድብቅ ይሆንበትና ከካሌብ አባት ጋር ደግሞ እውነቱን ለማውራት ይህንን ነገር
ኤዱ ጠፍታብኛለች ብሎ ለካልብ አባትም ይነግረዋል። ካልብ አባትም ምንድነው ለምን አልደወለችልህም ወይ ሲለውም አዎ ስልክ አልደወለችልኝም፣ ቤት ቀይራለሁ ብላኛለች፣ ግን ስደውልም አታነሳም ይላል። እኔ ጋር እኮ ደውላልኝ ነበረ አግኝቻታለሁ ይለዋል። ካልብም አብራቸው ስለነበረ እኔ ጋርም ደውላ ነበረ በሚል ጊዜ አይኑም ቀይር ብሎ ቶሎ ብሎ ወደ ኩሽና ይሄዳል። አሁንም ወደ ትሁት ነበረ የሄደው። ትሁት የውልሽ ብሎ ይላታል። አንተ ግን ከዚህ ውጣልኝ እያልኩ አትሰማኝም ወይ? ቆይ ከኔ ምንድነው የምትፈልገው? እያለችውም እኔ ምንም ነገር ፈልጌ አይደለም፣ ግን አሁን ላይ ቤት ውስጥ በጣም እየከበደኝ ነው። እዚህ ቤት ምን እየተፈጠረ ነው? የሚያውቁት ነገር አለ እንዴ? እና ደግሞ ኤዱም እዚህ ቤት ብቻ ነው የምታዘወትረው። እዚህ ከመጣች ጀምሮ ነው ጸባዩም እኔ ላይ የተቀየረው። የተፈጠረ ነገር ወይንም የነገራችኋት ነገር ካለ በተለይ ደግሞ አንቺ ብቻ ነሽ እውነቱን ልታውቂ የምትችይው። ይህንን አንቺ ነግረሻት ከሆነ ንገሪኝ ይላታል። በዚህን ጊዜ ትሁትም እኔ ምንም ነገር አልነገርኩም እና ደግሞ ብትደርስበትስ? አንድ ቀን እኮ ሁሉም ሰው እውነቱን ያውቃል፣ ምናልባት ሊዘገይ ይችላል ብላም ስትለው እሱም ኩሽናውን ትቶ ይወጣል። ቲናና ዳኒም ሁለቱም ሳሎን ላይ ቁጭ ብለው ቲናም ወደ ዳኒ ትሄድና ዳኒ እንዴት ነህ ብላ ስትለው ፊት ያነሳታል። እሱም ምንድነው ፊት አንስተኸኛል? እዚህ ቤት እኮ የተቀየሩት እነሱ ነበሩ፣ አንተም እኮ እንደነሱ ነው። ለምሳሌ እነሱስ አንድ ነገር አላቸው፣ አንተ ደግሞ ምክንያትህ ምንድነው ብላም በምትለው ሰዓት አይ ምንም ነገር የለም፣ ትንሽ በሆነ ነገር ተጨንቅ ያለው ብሎም ይላታል። እሷም የፈለገችው እውነቱን እንዲነግራትና እንደሌላው ጊዜም ሁሉንም ሚስጥር የሚያወራት መስሏት እሺ ንገረኝ እኔ እረዳሃለሁ ብላም እያለችው ደግሞ እኮ ይሄንን ነገር የማደርገው እዚህ ቤትም የምከፍለው ዋጋ እኔ ላንተ እንደሆነ አታውቅም ወይ ትለዋለች። ይህንን ነገር ለኔ ብለሽ አድርገሽው ቢሆን ይህንን ቤት ወረቀቱ እንዳገኘሽ ጥለሽኝ አትሄጂም ነበረ ይላታል። ይህንንማ ያደረኩት ለትንሽ ጊዜ ለማረፍ ፈልጌ ነው ብትለውም ስሚኝ ታውቂኛለሽ፣ በጣም ታስጠይኛለሽ ብሎ ትቷት ይሄዳል። በዚህን ጊዜ ቲናም በጣም ትበሳጭና ምንድነው እየተፈጠረው ብላ ከምንም በላይ እሷን ከቤት ትወጣለች። አሁንም በመንገዳቸው ይገናኙና ቲናና ዳኒ ምንድነው ቆይ ግን አንተም በጣም ተቀይረሃል ትለዋለች። እኔም ብቻ ሳልሆን አንቺም ተቀይረሻል ይላታል። ካልብም ወደ ቤት ተመልሶ ከዳኒ በመንገድ ላይ እየሄዱ ዳኒና ካልብም አሁን ከካልብ ጋር ይገናኙና ካልብና ዳኒም በመንገዳቸው ይገናኙና አሁን ኤዱን አገኘኋት ብሎ ለዳኒም ይነግረዋል። የት ነው ያገኘኋት ሲለውም እዚህ አካባቢ ነበረች፣ አሁን ተገናኝተን በዚህ ልፋለች ይለዋል። በዚህን ጊዜ በጣም ይደነግጥና ዳኒም ቶሎ ብሎ ሮጥ ብሎ ወዳለችበትም ይሄዳል። ግን ደግሞ ሊያገኛትም አልቻለም። ይህንን ግን ውሸቱን ነበረ። ካልብም ይህንን ነገር የበለጠ በቀሉን ለማድረስ እየፈለገ እዚህ ጋር አገኘኋት ብሎ ካልብም ዳኒን እንዲከተላት ያደርጋል። ሲያጣትም ወደ እሱ ተመልሶ አጣዋት፣ ግን በዚህ ፍጥነት እንዴት ልታመልጠኝ ቻለች ብሎ ይላል። አላውቅም ብቻ ግን ምናልባት እና ካንተ ጋር እንዴት ልትገናኙ ቻላችሁ ይለዋል። እኔ እንጃ አላውቅም፣ ምናልባት አይኗ እኔ ላይ ጥላብኝ ሊሆን ይችላል፣ ወዳኝ ሊሆን ይችላል ይለውና ቤቱን ወደ ክፍሉ ሲገባ ዳኒም በጣም በሀሳብ ውስጥ ይገባል። የበለጠ ሀሳብ እንዲጭርበት ያደርጋል። ምክንያቱም ዳኒ አሁን ላይ በስጋት ያለ ሰው ሲሆን የካልብ አባትም ከኤዱ ጋር በጣም ይቀራረባሉና ይህንን ነገር ከዳኒና ካልብ በሁለታቸው መሀል ያለውን ፍጥጫ እንዲያበቃ ስለሚፈልግ ዳኒም ከአባባ ጎን ሆኖ ኤዱን ማጣት አልፈልግም እያለ እየተመላለሰ ይነግረዋል። የካልብ አባት ግን ደግሞ እውነተኛ በቀል ስለሚፈልግ ሁሉንም ነገር በቀሉን ለመበቀል ካልብም ከኤዱ ጋር ለማጋባት ይፈልጋል። ለካልብም እየነገረው ነበርና ካልብም ይህንን ነገር እንዲያገባ እዚህ ቤት እቺ ልጅ ከፈታሃት እያለ ካልብም እንደማትፈታው እየነገረው ነበረ። ግን ደግሞ ከፈታሃት እሷ ባትፈታህም እዚህ ቤት ድል ያለ ሰርግ መሰረግ አለበት፣ ይህንን በቀል ለነሱ ነው እያለ ሲናገር ነበረ።